ياكل ማህበረሰብ ዓለም ከምሰብ ድምጽና ስሙና የተከበራችሁ የዛራ ሚዲያ ቤተሰቦች እንደምን አላችሁ? ለዛሬ ያዝናቸው መረጃዎች እንደሚከተለው ይቀርባሉ። ከኛ ጋር እንድትቆዩ በአክብሮት እንጋብዛለን። የተደፈረው ግዛትና ተፈናቃዮች በሰላማዊ መንገድ ለመመለስ የሚደረገው ሁሉን አይነት ጥረት ካልተሳካ ዝም ብሎ የሚተው እንዳልሆነ ሊታወቅ ይገባል ሲል የትግራይ ክልል ጊዜያዊ አስተዳደር አስጠነቀቀ። የብልጽግናው ስርዓት በበኩሉ ለጦርነት መዘጋጀቱን ገልጿል። ዝርዝሩ ተዘጋጅቷል። በትግራይ ክልል የእናቶች ሞት ቁጥር ከጦርነቱ በኋላ በ5 እጥፍ መጨመሩ ተገለጸ። ከዋነኛ ምክንያቶቹ አንዱ ፊስቱላ ነው ተብሏል። ተጨማሪ ይዘናል። ብር ከአሜሪካ ዶላር አንጻር ያለው የምንዛሬ ዋጋ እያሽቆለቆለ መቀጠሉን መረጃዎች አመለከቱ። የብልጽግናው መንግስት ገበያ መር የውጭ ምንዛሬ ስርዓት በመዘርጋት የዶላር ጥቁር ገበያን አደርጋለሁ ብልም እየወጣ ያለው መረጃ ግን ፖሊሲው እስካሁን ውጤት አለማምጣቱን የሚያሳይ ሆኗል። በሌላም በኩል ኢትዮጵያ በኑሮ ውድነት ከአፍሪካ ቀዳሚ ደረጃ መያዟን መረጃዎች አመልክተዋል። የብልጽግናው መንግስት ግን ከዚህ በፊት ሲጠየቅ በሌሎች የአፍሪካ ሀገሮች ያለው ሁኔታ ከኢትዮጵያም የባሰ ነው ብሏል። ተጨማሪ ይዘናል። በኢትዮጵያ ከግማሽ በመቶ በላይ የሚሆነው የጥላቻ ንግግር የተሰራጨው በታዋቂ ሰዎች ወይም ፐብሊክ ፊገርስ መሆኑን በጥናት ተረጋግጧል። ተጨማሪ ይዘናል። ላለፉት 7 ዓመታት መገዳደል በተለመደባት ኢትዮጵያ ዋሊያ አይቤክስን የሚገሉ አካላት በሃይማኖት አባቶች መወገዛቸው ተሰማ። ገዳዮቹን በሃይማኖት አባቶች ያስወገዘው ባለስልጣን ውግዘቱ የተፈጸመው ብርቅዬው ዋሊያ አይቤክስ የመጥፋት አደጋ እያጋጠመው ስለመጣ ነው ብሏል። ተጨማሪ ዝርዝር አለን። ናይ ግዜ ወሲድና ባላ ይጥመና ዛሙቆት ገዛና ተንህርስ ደስ መበለና አነ እዚ ግን ብጣዕሚ ይኸፊና ዘሎ ኣብተ እንዳይና ዘለና ህዚ ብጣዕሚ ፀግምናን ተቋሳቆልናን ኣለና ብዙሕ ስቃይ ኣሎ ክንደይ ሕሙማት ኣለው ካብ ባዕለ ጀሚሩ ክንደይ ብውሕስና ዘሎ ፀጥታና ተኸቢሩ ከላት በዝመልከተኩም አካላት ናምበረበትና ተኽትብልስና እንደዚህ ያሉ የሰቆቃ ድምጾች የተሰሙት በመቀለ ከተማ በተካሄደው የሰላማዊ ሰልፍ ነው። ክረምት ነው። በተቀዳደደ ዳስ ውስጥ ነው ያለነው። አዛውንቶች አሉ፣ ታማሚዎች አሉ። በጣም ከፍቶናል። ከልመና ወጥተን ራሳችንን መቻል አለብን። ይበቃናል። ዓለም ይስማን። መብታችን ይከበር። ወደ ቀያችን በሰላም መልሱን። የትግራይ ክልል ግዛት አንድነት ይከበር። ለህዝብ ያልሆነ ስልጣን በቃ ሊባል ይገባዋል ያሉት 5ኛ ክረምት በዳስ ውስጥ አናሳልፍም ይበቃናል ያሉት ተፈናቃዮች ናቸው። በሺዎች የሚቆጠሩ ተሳታፊዎች የተገኙበት ተፈናቃዮች ወደ ቀያቸው እንዲመለሱ የሚጠይቅ ይበቃል በሚል መሪ ቃል በመቀለ ከተማ ሮማናት አደባባይ የተካሄደው ታላቅ ሰላማዊ ሰልፍ ከሰኔ 11 ቀን ጀምሮ እስከ ሰኔ 13 2017 ዓ.ም ለ3 ቀናት የተካሄደው ሰላማዊ ሰልፍ ማጠቃለያ ሲሆን በሰልፉ ማጠቃለያ በጦርነቱ ምክንያት የተፈናቀሉ ዜጎች ወደ ቀያቸው እንዲመለሱ የሚጠይቁ በርካታ መልእክቶች ተደምጠውበታል። በመቀለ ከተማ ሮማናት አደባባይ በተካሄደው የማጠቃለያ ሰላማዊ ሰልፍ የክልሉ ጊዜያዊ አስተዳደር ካቢኔ፣ የክልሉ የሃይማኖት መሪዎች፣ የሲቪል ማህበረሰብ መሪዎች፣ የመንግስት ሰራተኞች፣ የመቀለ ከተማ ነዋሪዎች ተሳትፈውበታል። በመቀለ ከተማ በተካሄደው ሰልፍ ላይ የክልሉ የሃይማኖት መሪዎች ተፈናቃዮች በሰላማዊ መንገድ ወደ ቀያቸው እንዲመለሱ ጥሪ አቅርበዋል። በሰልፉ ላይ መልእክት ያስተላለፉት የህወሓት ምክትል ሊቀመንበርና የክልሉ ጊዜያዊ አስተዳደር ምክትል ፕሬዝዳንት አቶ አማኑኤል አሰፋ የተደፈረው ግዛትና ተፈናቃዮች በሰላማዊ መንገድ ለመመለስ የሚደረገው ሁሉን አይነት ጥረት ካልተሳካ ዝም ብሎ የሚተው እንዳልሆነ ሊታወቅ ይገባል ብለዋል። ብሔራዊ ረብሓታት ትግራይ በሰላማዊ መንገድ ንምርግጋጽ ኩሉ ዓይነት ጻዕሪ ክግበር እዩ እንትንብል በሰላማዊ መንገድ ተዘይተፈትሑ ክብርን ላዕላውነትን ትግራይ ተደፊሩን ተወሪሩን ከተርፍ እዩ ማለት ከም ዘይኮነ ክፍለጥ ይግባእ። ሽዱሽተ ሕርያን መትከልን ሕርያን ኩሎም ብሔራዊ ረብሓታት ትግራይ ብሰላማዊ መንገዲ ንምርግጋጽ ኩሉ ዓይነት ጻዕሪ ክግበር እዩ እንትንብል በሰላማዊ መንገድ ተዘይተፈትሑ ዝገብር ትግራይ ተደፊሩን ተወሪሩን ከተርፍ እዩ ማለት ከም ዘይኮነ ክፍለጥ ይግባእ። አቶ አማኑኤል ከተፈረመ 3 ዓመት ሊሞላ ወራት የቀሩት የፕሪቶሪያ ሰላም ስምምነት ተኩስ ከማቆም የዘለለ ተፈናቃዮችን ደህንነት ማረጋገጥ አቅቶታል ሲሉም ተደምጠዋል። የትግራይ ህዝብ ሉዓላዊ ግዛቱ ተቀምጦ ከቀዩ ተፈናቅሎ ተሰዶ በማያቋርጥ መከራ ተዘፍቆ ይገኛል ያሉት ምክትል ፕሬዝዳንቱ የፌደራል መንግስት በጦርነት ያላሳካው ድል በፕሪቶሪያ ውል ስምምነት ስም የተከፋፈለች ትግራይ እንድትኖር የዴሞግራፊ ለውጥ ለመቀየር እየተጠቀመበት ነው ብለዋል። የፌደራል መንግስት ለሰላም ዋጋ ሰጥቶ እንዲሰራ ድጋሚ ጥሪ እናቀርባለን ያሉት አቶ አማኑኤል የምዕራብ ትግራይ ተፈናቃዮች የኩርድ
ኩርድ ህዝቦች ዕጣ ፈንታ እንዲደርሳቸው የሚፈቅድ ትክክለኛ ያልሆነ ተግባር መቆም አለበት ሲሉም ተናግረዋል። የፌደራል መንግስት በበኩሉ ሁሉም ተፈናቃዮች ወደ ቀያቸው እንዲመለሱ የጸና ፍላጎት እንዳለው በተደጋጋሚ ቢገልጽም መሬት ላይ ግን ተፈናቃዮች እንዳይመለሱ የሚያደርግ አፈናቃዮችን የተከዘዘብ በሚል በማደራጀት በማሰልጠንና በማስታጠቅ ላይ እንደሚገኝ ተጨባጭ መረጃዎች መታየት ከጀመሩ ቆይተዋል። ጠቅላይ ሚኒስትር አብይ አህመድ ከትናንት በስቲያ ከፖለቲካ ፓርቲዎች ጋር ውይይት ባደረጉበት ወቅት የትግራይ ተፈናቃዮችን አስመልክተው ሲናገሩ የተፈናቀሉ ሰዎች መመለስ በሚመለከት 100% ዝግጁ ነን። እኛ 100% ነበርን። ራያ እኮ መልሰናል። ራያ ተመልሰዋል። የተፈናቀሉ ሰዎች ወልቃይትም እንደዛ አይነት ፍላጎት ነው ያለን። ከጊዜያዊ መንግስቱ ጋር እየተነጋገርን ነው። በእኛ በኩል እነኛን ዜጎች ለፖለቲካ ፍጆታ መጠቀሚያ ሳይሆኑ ቦታቸው ቢመለሱ ከማንም በላይ ኢትዮጵያ ታተርፋለች ብለዋል። በእኛ በኩል አንድ አይደለም 10 ጊዜ ነው እንግዲህ ያወጣ ነው። የትግራይ ጉዳይ የማይገደን የማያሳስበን አይምሰላችሁ ሲሉ ገልጸዋል። ትግራይን በሚመለከት በርካታ ጉዳይ ተነስቷል። በመጀመሪያ የተፈናቀሉ ሰዎች መመለስን በሚመለከት 100% ዝግጁ ነን። እኛ 100% ነን። ራያ እኮ መልሰናል። ራያ ተመልሰዋል የተፈናቀሉ ሰዎች። ወልቃይትም እንደዛ አይነት ፍላጎት ነው ያለን። ከጊዜያዊ መንግስቱ ጋር የተነጋገርን ነው። በእኛ በኩል እነዚያ ዜጎች ለፖለቲካ ፍጆታ መጠቀሚያ ሳይሆኑ ቦታቸው ቢመለሱ ከማንም በላይ ኢትዮጵያ ታተርፋለች። በእኛ በኩል አንዴ አይደለም 10 ጊዜ ነው እቅድ ያወጣነው እና የትግራይ ጉዳይ ብዙ የማይገደን ማያሳስበን አይምሰላችሁ። ተፈናቃዮችን ለፖለቲካ ፍጆታ መጠቀሚያነት ይዟል ያሉትን አካል በስም ያልጠቀሱት ጠቅላይ ሚኒስትሩ እሳቸው ለምን ምቹ ሁኔታ ፈጥረው ተፈናቃዮችን ወደ ቀያቸው በመመለስ ያኛውን አካል ያለ ምክንያት ማስቀረት እንዳልቻሉ ግን አላብራሩም። እንዲያውም ራሳቸው ይህ ህገ መንግስታዊ አስተዳደር መዋቅር በምዕራብ ትግራይ ፈጥረው የህገ ወጥ መዋቅሩን ባለስልጣናት የብልጽግና ፓርቲ ማዕከላዊ ኮሚቴ አባል ያደረጉት ጠቅላይ ሚኒስትሩ በትግራይ ውስጥ ሊመጣ የሚገባው ልማት ሊሰራ የሚገባው ስራ በበቂ ተሰርቷል ብለን አናምንም እንጂ የሚደረጉ ሙከራዎች አንኮንስቲቱሽናል ወይም ህገ መንግስታዊ ልምምዶች እንዳሉ ስለማናውቅ አይደለም፣ በደንብ ነው የምናየው በማለት አሁንም በትግራይ ያልጨረሱት ጦርነት እንዳለና ለቀጣዩ ውጊያ መዘጋጀታቸውን ገልጸዋል። የውጊያ አቅም የነበረን ቴክኖሎጂ እና ዛሬ ትንሽ ይለያያል እና በተቻለ መጠን ማክሲመም ውጊያ ብናስቀር ይሻላል። ለምን እንደምታውቁት በባለፈው ውጊያ ያኔም ተናግሬያለሁ። ከትግራይ ወጣቶች ከትግራይ እናቶች በላይ የተጎዳ ሰው የለም እና የሚያስገድሉ ሰዎች ይፎክራሉ። እንደምታውቁት አስገዳዮች ይፎክራሉ። ሟቾች ግን ጉዳዩን ሳያውቁ ይጠፋሉ። ያ እንዳይፈጠር ነው ማክሲመም ትዕግስት የምናደርገው ማክሲመም እንጂ ትግራይ ውስጥ ሊመጣ የሚገባው ልማት ሊሰራ የሚገባው ስራ በበቂ ተሰርቷል አናምንም እኛ እንጂ የሚደረጉ ሙከራዎች አንኮንስቲቱሽናል ልምምዶች እንዳሉ ስለማናቅ አይደለም። በደንብ ነው የምናየው። እውነት ለመናገር በሎ ኢንፎርስመንት ኤጀንሲስ በጣም ከፍተኛ አቅም ኢትዮጵያ እየገነባች ነው። እኛ ያን የምንገነባው እንዳያችሁት ዓለም አስጊ ስለሆነ ነው። ሰርቫይቫል አደገኛ እየሆነ ስለመጣ ነው። ይህንን መመንዘር ላይ ግን 10 ጊዜ ማሰብ ያስፈልጋል። በትግራይ ክልል ከተካሄደው ጦርነት በኋላ የእናቶች ሞት በ5 እጥፍ መጨመሩ ተገለጸ። ከጦርነት በፊት የነበረው የእናቶች ሞት ከ100,000 እናቶች ውስጥ 167 እንደነበር የተጠቆመ ሲሆን በአሁኑ ወቅት ግን ወደ 842 አድጓል ተብሏል። ለክልሉ የእናቶች ሞት ቁጥር መጨመር ዋነኛ ምክንያቶች ናቸው ተብለው ከተዘረዘሩት መካከል በጦርነቱ ሳቢያ በተፈጸመው የአስገድዶ መድፈር ምክንያት በከፍተኛ ቁጥር የጨመረው የፊስቱላ ታማሚ ሴቶች ቁጥር መሆኑም ተጠቁሟል። ሐምሊን ፊስቱላ ኢትዮጵያ፣ ዩኤንኤፍፒኤ እና ሌሎች ባለድርሻ አካላት በጋራ በመተባበር ባዘጋጁትና በክልሉ ስላለው የፊስቱላ ታማሚ እናቶችን በተመለከተ ትናንት ሰኔ 12 ቀን 2017 ዓ.ም በመቀለ ከተማ በተካሄደው የምክክር መድረክ የመነሻ ጽሑፍ ያቀረቡት የጽንስና ማህፀን ሕክምና ስፔሻሊስት ዶክተር መላኩ አብርሃ በትግራይ ክልል ፊስቱላ በክልሉ ከተካሄደው ጦርነት በፊት ከነበረበት የ0.3 በመቶ ወደ 2.6 በመቶ ማደጉን ተናግረዋል። ፊስቱላ በትግራይ የእናቶች ሞት ከጦርነቱ በፊት ከነበረበት ከ100,167 ወደ 842 ከፍ እንድል ካደረጉት ዋነኛ ምክንያቶች አንዱ ነው ብለዋል። ፊስቱላ የግለሰቦች፣ ቤተሰቦች፣ ማህበረሰቦችና የመንደር ቀውስ በመሆኑ ከፖለቲካ መሪዎች እስከ ግለሰቦች ተገቢውን ትኩረት ሊሰጠው እንደሚገባም ተሳታፊዎች ጥሪ አቅርበዋል። የትግራይ ሴቶች ማህበር ሰብሳቢ ወይዘሮ አበባ ኃይለ ስላሴ ህብረተሰቡ በተለያዩ ምክንያቶች የፊስቱላ በሽታ ያለባቸውን ሴቶች የመንከባከብና የመደገፍ ባህሉን አጠናክሮ መቀጠል አለበት ሲሉ ማሳሰባቸውን የክልሉ ቴሌቪዥን ዘግቧል።
ብር ከአሜሪካ ዶላር አንጻር ያለው የምንዛሬ ዋጋ እያሽቆለቆለ መቀጠሉን መረጃዎች አመለከቱ። የብልጽግናው መንግስት ገበያ መር የዶላር ምንዛሬ ስርዓት በመዘርጋት የዶላር ጥቁር ገበያን አደርቃለሁ ብልም እየወጣ ያለው መረጃ ግን ፖሊሲው እስካሁን ውጤት አለማምጣቱን የሚያሳይ ሆኗል። በተያዘው የሰኔ ወር የሀገሪቱ ማዕከላዊ ባንክ ባካሄደው ጨረታ አንድ የአሜሪካ ዶላር 134 ብር ከ136 ሳንቲም ሲመነዘር ባለፈው የካቲት ወር በተወሰደ መረጃ መሰረት አንድ የአሜሪካን ዶላር በጥቁር ገበያው እስከ 158 ብር እየተመነዘረ እንደነበር መረጃው ጠቁመዋል። የዘረጋሁት የገበያ መር የውጭ ምንዛሬ ስርዓት ውጤታማ ሆኗል። በብሔራዊ ባንክ የአገሪቷን ፍላጎት የሚያሟላ በቂ የዶላር ክምችት አለኝ እያለ በተደጋጋሚ ብናገርም በጥቁር ገበያው ያለው የዶላር ምንዛሬው አሁንም እየጨመረ መሄዱ የስርዓቱ መረጃዎች ተአማኒነት የጎደላቸው መሆኑን ያሳያል የሚለው የባለሙያዎች አስተያየት ሆኗል። በሌላ በኩል ኢትዮጵያ ለመኖር እጅግ ውድ ከሆኑ የአፍሪካ ሀገሮች መካከል ቀዳሚ ደረጃ ይዛ ከዓለም በ53ኛ ደረጃ ላይ መቀመጧን የሚያመለክተው ሪፖርት ወጥቷል። ኮስት ኦፍ ሊቪንግ ኢንዴክስ ባይ ካንትሪ 2025 የተባለው የዓለማችን ትልቁ የኑሮ ውድነት የመረጃ ቋት ያወጣው አዲስ ሪፖርት እንዳመለከተው በኑሮ ውድነት ኢትዮጵያ ከዓለም 53ኛ ደረጃ ላይ የተቀመጠችው 46.5 የኑሮ ውድነት ጠቋሚ ነጥብ በማስመዝገብ ሲሆን ይህም በአፍሪካ ውስጥ ካሉ ሀገሮች ከፍተኛው መሆኑ ተመላክቷል። ኢትዮጵያውያን አሁን ላይ ከሌሎች የአፍሪካ ሀገሮች ዜጎች የበለጠ ገንዘባቸውን እንደ ምግብ እና ትራንስፖርት ባሉ መሰረታዊ ነገሮች ላይ እንደሚያወጡ ሪፖርቱ አስታውቋል። ይህም ህዝቡ በተለይ ቋሚ ገቢ ያላቸው ዜጎች መሰረታዊ ፍላጎታቸውን ለማሟላት እየተቸገሩ መሆናቸውን የሚያመላክት ተደርጎ የሚወሰድ ሆኗል። በሀገሪቱ የሚታየው የሸቀጦች ዋጋ መወደድ በኑሮ ውድነት ደረጃ አንደኛ እንድትሆን ምክንያት መሆኑም በሪፖርቱ ተገልጿል። በሪፖርቱ መሰረት ከኢትዮጵያ ቀጥሎ ከአፍሪካ ቦትስዋና፣ ሞዛምቢክ፣ አይቮሪ ኮስት እና ሶማሊያ ቀጣይ እስከ 5 ያለውን ደረጃ ይዘዋል። የቤት ኪራይ በኢትዮጵያ አሁን ላይ በንጽጽር ውድ የሚባል እንዳልሆነ ሪፖርቱ ጠቅሶ ከኑሮ ውድነቱ ጋር ተያይዞ ሲሰላ ግን ለኢትዮጵያውያን ከፍተኛ መሆኑንም ጠቁሟል። በሬስቶራንቶች መመገብ፣ ትራንስፖርት መጠቀም እና ሌሎች አገልግሎቶችን ማግኘት በከፍተኛ ደረጃ እየተወደደ መጥቷል ብሏል ሪፖርቱ። ለምሳሌ የሀገር ውስጥ ጉዞ ለማድረግ የሚጠይቀው ወጪ በብዙ የአፍሪካ ሀገሮች ካለው ከፍ ያለ ነው በማለት ሪፖርቱ አብራርቷል። በኢትዮጵያ የኑሮ ውድነት ችግር የተባባሰው መንግስት በቅርቡ ያደረገው የኢኮኖሚ ሪፎርምን ተከትሎ የብር የመግዛት አቅም በመዳከሙ ምክንያት እንደሆነ የዘርፉ ባለሙያዎች አስተያየታቸውን ቢሰጡም የስርዓቱ ቁንጮ የሆኑት ጠቅላይ ሚኒስትር አብይ አህመድ ከዚህ በፊት ስለ ኑሮ ውድነት ተጠይቀው በኢትዮጵያ ያለው ሁኔታ ከሌሎች የአፍሪካ ሀገሮች እጅግ የተሻለ መሆኑን እኛ ውጭ ወጥተን የምናውቅ ሰዎች ስንመሰክር የኢትዮጵያ ሕዝብ በማመን መተባበር ይኖርበታል ማለታቸው የሚታወስ ነው። የኢትዮጵያ ሕዝብ እያንዳንዱ ሰው ወጣ ብሎ በተለያየ አፍሪካ ሀገር ምን እየተደረገ እንዳለ መገንዘብ ቢችልና ከራሱ ሁኔታ ጋር ቢያነጻጽር ስለ እውነት ለመናገር ኢትዮጵያ ተስፋ አላት። ኢትዮጵያ እያደገች እየተሰራች ያለች ሀገር ናት። ይህንን ነገር ለመገንዘብ ሁላችን መዞር አንችልም። ሁላችን አይተን አነጻጽረን መገንዘብ አንችልም። ያየን ሰዎች ስንናገር ያላያችሁ ሰዎች ደግሞ ቢያንስ በማመን መተባበር ይጠበቅባቸዋል። በአፍሪካ ውስጥ አመርቂ ስራ እየሰሩ ካሉ ሀገራት ምናልባት ከጥቂቶቹ አንዷ ኢትዮጵያ ናት። በኢትዮጵያ ከግማሽ በመቶ በላይ የሚሆነው የጥላቻ ንግግር የተሰራጨው በታዋቂ ሰዎች ወይም ፐብሊክ ፊገርስ መሆኑን ጥናት አረጋገጠ። ይህን ያረጋገጠው መንግስታዊ የኢትዮጵያ መገናኛ ብዙሃን ባለስልጣን ያደረገው ጥናት ሲሆን በማህበራዊ ሚዲያዎች አማካኝነት የሐሰተኛ መረጃና የጥላቻ ንግግር ስርጭት አሳሳቢ ደረጃ መድረሱን ባለስልጣኑ በሰጠው መግለጫ አስታውቋል። በጥናቱ መሰረት አብዛኛው የጥላቻ ንግግር እና ሐሰተኛ መረጃ የተሰራጨው በአብዛኛው በጽሁፍ እና በተንቀሳቃሽ ምስል፣ በአብዛኛው የተሰራጨውም በፌስቡክ፣ ቲክቶክ እና በቴሌግራም እንደሆነ ጥናቱ ያመለክታል ብሏል። ባለስልጣኑ በመግለጫው ተጠቃሚዎች የተሳሳተ መረጃ ሲያገኙ ሪፖርት እንደማያደርጉና ለማን ሪፖርት እንደሚደረግ እንደማያውቁም ተናግሯል። ይህን ያሉት የባለስልጣኑ ዋና ዳይሬክተር አማካሪ አቶ ታምራት ደጀነ ከግማሽ በመቶ በላይ የሚሆኑ የጥላቻ ንግግር የተሰራጨው በታዋቂ ሰዎች ወይም ፐብሊክ ፊገርስ በሚባሉት መሆኑን ጥናቱ ያረጋግጣል ብለዋል። በግኝቱ መሰረት የጥላቻ ንግግሩ ያነጣጠረው የፖለቲካ አመለካከት ላይ፣ ቀሪዎቹ በብሔርና ሃይማኖት ናቸው። በብሔር 15%፣ ሃይማኖት 6% ብለው ሐሰተኛ መረጃ የተሰራጨ ባቸው ዋና መንገዶች በግኝቱ መሰረት የሐሰት አውድ በመጠቀም በተሳሳቱ መረጃዎች ወይም በእንዝላልነት አሳሳች በሆኑ ይዘቶች መሆኑን ጠቅሰዋል። ሐሰተኛ መረጃና የጥላቻ ንግግር ለማሰራጨት የተፈለገው ማህበራዊ አለመረጋጋት እንዲፈጠር፣ በማህበረሰብ መካከል ግጭት የመቀስቀስ ዓላማ፣ የመንግስት ተቋማትና መንግስት ስራቸውን ተረጋግተው እንዳያከናውኑ ለማድረግና የማስተባበል የግለሰብና የቡድኖችን ስም ለማጠልሸት ነው ብልም የብልጽግናው ስርዓት የተቃዋሚ ፖለቲከኞችን ስም ለማጥፋት በ10 ሺዎች የሚቆጠረው የማህበራዊ ሚዲያ ሰራዊት ማሰማራቱን ግን
ሪፖርቱ አልጠቀሰም። የጥናቱ የመረጃ ምንጭ በ5 ዋና ማለትም በሜታ፣ ቴሌግራም፣ ዩቲዩብ፣ ቲክቶክ እና ትዊተር ማህበራዊ ሚዲያዎችን መሰረት ያደረገ መሆኑ የተገለጸ ሲሆን የማህበራዊ ሚዲያ አጠቃቀም ለሐሰተኛ መረጃና የጥላቻ ንግግር ስርጭት ምክንያት እንደሆነ፣ በዚህም ታዋቂ ሰዎች 56%፣ መገናኛ ብዙሃን 26%፣ ግለሰቦች 17% አስተዋጽኦ እንዳደረጉ የዳሰሳ ጥናቱ አመላክቷል። ላለፉት 7 ዓመታት መገዳደል በተለመደባት ኢትዮጵያ ዋሊያ አይቤክስን የሚገሉ አካላት በሃይማኖት አባቶች መወገዛቸው ተሰማ። ገዳዮቹን በሃይማኖት አባቶች ያስወገዘው ባለስልጣን ውግዘቱ የተፈጸመው ብርቅዬው ዋሊያ አይቤክስ የመጥፋት አደጋ እያጋጠመው ስለመጣ ነው ብሏል። የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን ዋና ዳይሬክተር አቶ ኩመራ ዋቅጅራ ቀደም ባሉት ጊዜያት ዋሊያ እንደማይታደን እና ስጋው እንዳይበላ በሃይማኖትም ተወግዞ የቆየ መሆኑን ጠቅሰው ይህ ተግባር ከተወሰነ ዓመት ወዲህ እየተሸረሸረ መጥቶ ድምጽ አልባ በሆነ መንገድ እየታደነ እንደሚገኝና በአሁኑ ሰዓት ቁጥሩ ወደ 306 መውረዱን ተናግረዋል። የዋሊያ አይቤክስ ቁጥር እንዲያገግም በጋራ መስራት እንደሚያስፈልግ የገለጹት ዋና ዳይሬክተሩ በዚህም ብሔራዊ የጥበቃ ስትራቴጂ ተዘጋጅቶ ሁሉም ባለድርሻ አካላት በተገኙበት ከአንድ ወር በፊት ወደ ስራ መግባቱን ገልጸዋል። የሰሜን ተራሮች ብሔራዊ ፓርክ አቅምን ለማሳደግ በተሽከርካሪ፣ በፋይናንስ፣ በስልጠና ድጋፍ እንዲሁም የሬንጀሮችን ብዛት ከመጨመር ባሻገር ህገወጥ እንቅስቃሴን ለመቆጣጠርና የብርቅዬ እንስሳቱ ቁጥር ተመልሶ እንዲያገግም ለማድረግ የዋሊያ አምባሳደር የተሰኘ ስያሜ የተሰጣቸው የአካባቢው ማህበረሰብ አካላትን በማደራጀት የ24 ሰዓታት የቁጥጥር ስራዎች እየተሰሩ መሆናቸውን ዋና ዳይሬክተሩ ገልጸዋል። ለዛሬ ያዝናቸው መረጃዎች ይህንን ይመስላሉ። ቸርን ሰንብቱ።